ሰላም የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ታሪኩ የሚጀምረው የሁለተኛ ደረጃ ተማሪዎች ወደ ኮሎምቢያ ዩኒቨርሲቲ ለጉብኝት ሲሄዱ ነው። በዚህ አውቶቡስ ውስጥ ፒተር የተባለ በጣም ጨዋና ምስኪን ልጅ እናያለን። ፒተር የዚህ ታሪክ ዋና ገጸ ባህሪ ሲሆን በክፍል ውስጥ የምትገኘውን ሜሪ ጄን የተባለችውን ልጅ ከልብ ይወዳታል። ጓደኛ ሊሆናትም ይመኛል። ነገር ግን የሜሪ ጄን ጓደኞች ፒተርን እንደ ነርድ በመቁጠር ሁል ጊዜ ያሾፉበትና ያገሉታል። ፒተር ያለው ብቸኛ የቅርብ ጓደኛ ሃሪ ብቻ ነው። ሃሪ የመጣው እጅግ ባለጸጋ ከሆነ ቤተሰብ ሲሆን አባቱ በዚሁ ዩኒቨርሲቲ ውስጥ የሚሰራ ታዋቂና አንጋፋ ሳይንቲስት ነው። በሌላ በኩል የፒተር ህይወት በጣም ፈታኝ ነው፣ ምክንያቱም ወላጆቹ በህይወት የሉም። ለዚህም ነው እንደ ገጸ ልጃቸው አድርገው በሚወዱት በአጎቱ ቤንና በአክስቱ ሜይ ቤት ውስጥ የሚኖረው። በዩኒቨርሲቲ ውስጥ ተማሪዎቹ በተለያዩ የሸረሪት ዝርያዎች ላይ የጄኔቲክ ምርምር የሚደረግበትን ላብራቶሪ ይጎበኛሉ። ሳይንቲስቶቹ ስለ ሸረሪቶቹ ልዩ ኃይል እያብራሩ ባሉበት ሰዓት ፒተር ሜሪ ጄንን ስለሚወዳት እሷን በሚስጥር ፎቶ ማንሳት ይጀምራል። ነገር ግን በዚህ መሃል ከላብራቶሪው ያመለጠች አንድ እንግዳና አደገኛ ሸረሪት ፒተርን እጁ ላይ ትነክሰዋለች። ፒተር መጀመሪያ ላይ ንክሻውን ችላ ብሎ ወደ ቤቱ ይመለሳል። ነገር ግን ቤት እንደደረሰ ሁኔታው በድንገት መበላሸት ይጀምራል። መላ አካሉ ዝሎ አልጋው ላይ ራሱን ስቶ ይወድቃል። በዚህ ሰዓት በፒተር አካልና አእምሮ ውስጥ ማንም ተራ ሰው ሊኖረው የማይችለው እንግዳ የሆኑ ለውጦች መካሄድ ይጀምራሉ። ፒተር ሳያስበው ሙሉ ህይወቱ ለዘላለም ሊቀየር ጥቂት ሰዓታት ብቻ ቀርተውታል። በሌላ በኩል ደግሞ የሃሪ አባቱ ኖርማን አስቦርድ ለጦር ኃይሉ የሚሆን እጅግ አደገኛ መሳሪያ ላይ ምርምር የሚያደርግ ጎበዝ ሳይንቲስት ነው። ይህን የፈጠረው መድኃኒት ፍጹም ስኬታማ ለማድረግ ሲል በራሱ አካል ላይ ለመሞከር ይወስናል። ነገር ግን ሙከራው አቅጣጫውን ይስታል። መድኃኒቱ የኖርማንን አእምሮ ቀስ በቀስ እንዲያብድና ወደ ከባድ ጨካኝነት እንዲቀየር ያደርገዋል። ኖርማን ሁኔታው እያደገ ሄዶ ሙሉ በሙሉ አእምሮን ሲስት በንዴትና በእብደት የገዛ ረዳቱን ጭምር ይገድለዋል። አሁን በውስጡ ሌላ አደገኛና ገዳይ ማንነት ነቅቷል። በማግስቱ ጠዋት ፒተር ከእንቅልፉ ሲነቃ በውስጡ ትልቅ ለውጥ እንደተፈጠረ ያስተውላል። ያ ያለ መነጽር አጥርቶ ማየት የማይችለው ልጅ አሁን ሁሉንም ነገር ፍንትው አድርጎ ማየት ይችላል። ይህ ብቻ አይደለም፣ ያ ከሲታና ደካማ አካሉ በድንገት በጠንካራ ጡንቻዎች ተተክተዋል። ትምህርት ቤት ሲደርስ ፒተር ሜሪ ጄን ልትወድቅ ስትል በአዲሱ ኃይሉ ያድናታል። በዚያው ቅጽበት በአየር ላይ የፈሰሰውን ምግቧን በሙሉ በትሪው ላይ መልሰው ይይዘዋል። ይህን ያየችው ሜሪ ጄን ፒተር የቀድሞ ደካማ ልጅ አለመሆኑን ተረድታ በጣም ትደነቃለች። ከዚያም ፒተር ምሳውን እየበላ ያለ ሳይታወቀው ከእጆቹ የሸረሪት ድር መተኮስ ይጀምራል። በድንጋጤ ሊያስቆመው ሲሞክር በትሪው ላይ የነበረው ምግብ ተወርውሮ አጠገቡ ባሉ ረባሽ ዱርዬ ተማሪዎች ላይ ይደፋል። ፒተር በፍጥነት ቦታውን ጥሎ ለመሄድ ቢሞክርም ምሳ የያዘበት ትሪ ከእጁ ጋር ተጣብቆ ሊለቅ አልቻለም። ይህንን ያዩ በዙሪያው ያሉ ተማሪዎች በሙሉ ክው ብለው ቀሩ። አሁን እነዚያ ወሮበላ ልጆች ፒተርን ሊደበድቡት ወደሱ ተጠጉ። ነገር ግን በዚያው ቅጽበት የፒተር ሌላኛው አዲስ ኃይል ተገለጠ። አደጋ ከመከሰቱ በፊት አስቀድሞ የማወቅ የስሜት ሕዋሳቱ እጅግ ተሳሉ። ልጆቹ ሊመቱት ሲሰነዝሩ ፒተር እያንዳንዱ ምት በቀላሉ ሽል እያለ ሁሉንም ብቻውን መሬት ላይ ዘረራቸው። ወደ ቤት እየተመለሰ ያለ ደግሞ በማንኛውም ግንብ ወይም ጣሪያ ላይ እንደ ሸረሪት መረማመድና መጣበቅ እንደሚችል አረጋገጠ። ፒተር አሁን ከተራሱ በላይ መሆኑን አውቆ በዚህ ችሎታው ገንዘብ ለመስራት ወሰነና ወደ አንድ የቦክስ ውድድር ለመግባት አቀደ። ከመሄዱ በፊት ግን ራሱን የሚሸፍንበት ልዩ ልብስ አዘጋጀ። ይህ ልብስ በኋላ ላይ ዓለምን በሙሉ የሚያናውጠው የስፓይደርማን መለያ ሆነ። በማግስቱ ጠዋት ፒተር ወደ ውድድሩ ለመሄድ ሲዘጋጅ አጎቱ ቤንና አክስቱ ሜይ በውስጡ የሆነ ለውጥ እንዳለ ተሰምቷቸው ነበር። በመንገድ ላይ አጎት ቤን ለፒተር በህይወቱ ትልቁን መመሪያ የሚሆነውን ምክር ነገረው። አንድ ሰው ታላቅ ኃይል ሲኖረው ታላቅ ኃላፊነትም አብሮ ይመጣል አለው። ፒተር በዛ ሰዓት ምክሩን ብዙም ትኩረት ሳይሰጠው አልፎ ውድድሩ በሚካሄድበት አዳራሽ ደረሰ። ወደ ውስጥ ሲገባ እጅግ ግዙፍና ጨካኝ ተፋላሚዎችን አየ። ነገር ግን ፒተር አሁን ተራ ልጅ ስላልሆነ ሁሉንም በቀላሉ አሸንፎ ውድድሩን በድል አጠናቀቀ። ነገር ግን ካሸነፈ በኋላ የውድድሩ ስራ አስኪያጅ ፒተርን አታለለው። ሊሰጠው ቃል የገባውን የገንዘብ መጠን አልሰጥህም ብሎ ካደው። ፒተር በከፍተኛ ንዴት ህንፃውን ጥሎ ሊወጣ ሲል አንድ ሌባ በድንገት መጥቶ የስራ አስኪያጁን ገንዘብ በሙሉ ዘርፎት ሮጠ። ስራ አስኪያጁ ወዲያውኑ ፒተርን እባክህ ሌባውን አስቁምልኝ ብሎ እርዳታ ሲጠይቀው፣ ነገር ግን ፒተር ተቀይሞት ስለነበር የራስ ጉዳይ ብሎ ሌባውን ሲያመልጥ ዝም ብሎ ተወው።
ከጥቂት ደቂቃዎች በኋላ ፒተር ከህንፃው ወጥቶ ወደ ውጭ ሲወጣ በመንገዱ ላይ ከፍተኛ የሰዎች ስብስብ አየ። ምን እንደተፈጠረ ለማየት ወደ መሃል ሲጠጋ መላው ዓለሙ ተገልብጦ በሐዘን ተሰበረ። ያ ቀደም ብሎ እንዲያመልጥ የፈቀደለት ሌባ የአጎቱን መኪና ለመስረቅ ሲል አጎት ቤንን በጥይት መቶት አምልጧል። አጎቱን በዚያ ሁኔታ ማየቱ የፒተርን ልብ ሙሉ በሙሉ ሰበረው። በህይወቱ ትልቁ አለኝታውን አጣ። አሁን በውስጡ በከፍተኛ ቁጭትና ህመም ተሞልቶ ያንን ነፍሰ ገዳይ ሌባ ለማደን በአዲሱ ኃይሉ ግንብ ለግንብ እየተንጠለጠለ ማሳደድ ጀመረ። ፒተር በአዲሱ ፈጣን ኃይሉና በበራለት የስሜት ህዋሳቱ ተጠቅሞ የሌባውን ፈለግ በቀላሉ ተከተለ። በመጨረሻም ሌባው በአንድ ባዶ ህንፃ ውስጥ ተከቦ መውጫ አጣ። ፒተር በከፍተኛ ንዴት ሊያጠቃው ሲል ሌባው በፍርሃት ወደ ኋላ ሲያፈገፍግ በድንገት ከመስኮት ቁልቁል ተንሸራቶ ወድቆ ህይወቱ አለፈች። በዚያ ቅስበት ፒተር በህይወቱ ትልቁን ስህተት እንደሰራ ተረዳ። ቀደም ብሎ በባንኩ ውስጥ ያንን ሌባ አስቆሞት ቢሆን ኖሮ ዛሬ አጎቱ ቤን በህይወት ይኖር ነበር። አሁን አክስቱ ሜ ብቻ ስላለችው ፒተር ከእንግዲህ ኃይሉን ሰዎች ለመርዳት ብቻ ለመጠቀም ለራሱ ማለ። በሌላ በኩል የሃሪ አባት ኖርማን አእምሮን ሙሉ በሙሉ ስቶ ነበር። ያ አደገኛ መድኃኒት የአእምሮ ሴሎቹን ስለበላቸው ራሱን መቆጣጠር ጨርሶ አቃተው። በውስጡ የነቃው ጨካኝ ማንነት አሁን በሱ የፈጠራ ውጤት ላይ ያፌዙበትንና ያገለሉትን ሰዎች በሙሉ ለመበቀል ተነሳ። በቀላሉ ለመጀመር ራሱ የሰራውን የብረት መከላከያ ልብስ ለብሶ በአየር ላይ የሚበር ተንሸራታች ማሽን ላይ በመቀመጥ ወደ መከላከያ ሚኒስቴሩ አዲስ የጦር መሳሪያ መፈተኛ ቦታ አመራ። እዚያ የነበሩትን መሳሪያዎችና ሰዎችን በሙሉ በቦምብ አጋይቶ ፈጃቸው። በዚህም የታሪኩ ዋና ጠላት መሆኑ ግልጽ ሆነ። ይህ በእንዲህ እንዳለ የፒተር የትምህርት ቤት ህይወት ተጠናቀቀ። ወደ ቤት በተመለሰ ቁጥር የአጎቱን የቤንን ከታላቅ ኃይል ጋር ታላቅ ኃላፊነት ይመጣል የሚለውን ወርቃማ ምክር ደጋግሞ ያስብ ነበር። አሁን ምክሩ በትክክል ገብቶታል። ፒተር ያዘጋጀውን የስፓይደርማን ልብስ ለብሶ በከተማ ውስጥ የሚፈጸሙ ወንጀሎችን ለመዋጋት በይፋ ወጣ። አሁን በከተማ ውስጥ ማንኛውም ስርቆት፣ ዝርፊያ ወይም በንጹሃን ላይ የሚደርስ አደጋ ሲኖር የፒተር ልዩ የስሜት ህዋሳት አስቀድሞ ይጠቁሙታል። ስፓይደርማንም ወዲያውኑ በቦታው በመገኘት ሰዎችን መታደግ ጀመረ። አንዳንድ ጊዜ በረጃጅም ህንፃዎች መካከል ይዘላል፣ ሌላ ጊዜ በድር እየተንጠለጠለ በአየር ላይ ይምዘገዘጋል። አንዳንዴ ደግሞ ወንጀለኞችን በከፍተኛ ጉልበቱ እየቀጣ ይጥላቸዋል። ቀስ በቀስ የስፓይደርማን ስም በመላው ከተማ ተናፈሰ። ሁሉም ሰው ስለሱ ማውራት ጀመረ። አንዳንዶች እውነተኛ ሱፐር ሂሮ ነው ሲሉ፣ ሌሎች ደግሞ ከሰው ጋር የተዳቀለ ግዙፍ ሸረሪት ነው በማለት ይፈሩት ነበር። ነገር ግን ታሪኩንና ምስጢሩን የሚያውቀው ፒተር ራሱ ብቻ ነበር። ከጥቂት ጊዜ በኋላ ፒተር በአንድ የጋዜጣ ድርጅት ውስጥ በፎቶግራፈርነት ተቀጠረ። ስራው የስፓይደርማንን ግልጽ ፎቶዎች እያነሳ ለድርጅቱ መሸጥ ነበር። የሚገርመው ግን እነዚያን እጅግ ጥራት ያላቸውን ፎቶዎች የሚያነሳው ስፓይደርማን ማለትም ፒተር ራሱ ለብቻው ካሜራውን ግንብ ላይ አስሮ ነበር። የጋዜጣው ባለቤት ስፓይደርማንን በፍጹም አይወደውም። የከተማዋ ስጋት እንደሆነ አድርጎ ይጽፋል። ነገር ግን የገዛ ሰራተኛው ፒተር እውነተኛው ስፓይደርማን መሆኑ ጨርሶ አያውቅም ነበር። ስፓይደርማን እጅግ ፈጣን ስለሆነ ሌላ ፎቶግራፈር ሊይዘው ባለመቻሉ ድርጅቱ ለፒተር ጥሩ ገንዘብ መክፈል ጀመረ። የኖርማን ሁኔታ ከቀን ወደ ቀን ይበልጥ አደገኛ እየሆነ መጣ። የኩባንያው የቦርድ አባላት የእሱ እብደትና አደገኛ ሙከራዎች በንግዳቸው ላይ ከባድ ኪሳራ እያደረሰ መሆኑን አይተው ከኃላፊነቱ ሊያባረሩ ተወሰኑ። ይህንን የሰማው ኖርማን በንዴት ሙሉ በሙሉ አበደ። ሁሉን ላደረግኩላቸው ሰዎች መስዋዕትነት ሰውን እነሱ ከዱኝ በሚል በቀል ተሞላ። ንዴቱን ለመወጣትም በሺዎች የሚቆጠሩ ንጹሃን ሰዎች የተሰበሰቡበትን የከተማዋን ትልቁን የባህል ፌስቲቫል መረጠ። እዚያ ላይ ትልቅ ጥፋት ለማድረስ አቀደ። ፒተርም ለጋዜጣው ፎቶ ለማንሳት በዚያው ፌስቲቫል ላይ ተገኝቶ ነበር። እዚያም ጓደኞቹን ሃሪንና ሜሪጄንን አያቸው። ነገር ግን በድንገት የፒተር ልዩ የስሜት ህዋስ አደጋ እንዳላረጋገጠለት ከባድ መዓት እየመጣ መሆኑን ተረዳ። ወዲያውኑ በአየር ላይ የሚበር ተንሸራታች ማሽን የያዘና አደገኛ የብረት ልብስ የለበሰ ፍጡር ከሰማይ ብቅ አለ። መጀመሪያ ላይ ህዝቡ አዲስ የሳይንስ ፈጠራ ትርኢት መስሏቸው በደስታ ጨበጨቡ። ነገር ግን የኩባንያው አባላት ያ ያበደው ሳይንቲስት መሆኑን አውቀው ደነገጡ። ሁሉም ሰው በጥርጣሬ እያየው ያለ ኖርማን በድንገት አንድ አደገኛ ቦምብ ወረወረ። ቦምቡ ከአንድ ህንፃ ጋር ተጋጭቶ በከፍተኛ ፍንዳታ አካባቢውን አወደመው። ህዝቡም በፍርሃት እየጮሁ ወደ ተለያዩ አቅጣጫዎች መሮጥ ጀመሩ። ከተሰባበረው ህንፃ ላይ ትላልቅ ፍርስራሾች በሰዎች ላይ መውደቅ ጀመሩ። ስፓይደርማን ሁኔታውን በንቃት ተከታተለ። አንድ ትልቅ የድንጋይ ግንብ በሁለት ንጹሃን ሰዎች ላይ ሊወድቅ ሲል በፍጥነት የሸረሪት ድሩን ተኩሶ ወደ ኋላ በመሳብ አዳናቸው። ከዚያም ፒተር ልብሱን በፍጥነት ቀይሮ
ሙሉ በሙሉ ወደ ስፓይደርማንነት ተቀየረ። በሌላ በኩል ግን ሃሪና ሜሪ ጄንም በዚያው ፍርስራሽ መሃል ከባድ አደጋ ውስጥ ገብተው ነበር። ያ ያበደው ሳይንቲስት ወደ ኩባንያው አባላት በመጠጋት ሌላ አደገኛ መሳሪያ ወረወረባቸው። መሳሪያው ልክ እንደነካቸው ወዲያውኑ ወደ አጽምነት ተቀይረው በነፋስ ተበተኑ። ይህንን ያየ ሰው ሁሉ በፍርሃት ተንቀጠቀጠ። ሃሪ ሜሪ ጄንን ለማዳን ሲሞክር አንድ ትልቅ ድንጋይ በላዩ ላይ ወድቆ ራሱን ስቶ ወደቀ። አሁን ያ ጨካኝ ሳይንቲስት በቀጥታ ወደ ሜሪ ጄን መጠጋት ጀመረ። ልክ ሊያጠቃት ሲል ግን ስፓይደርማን በድንገት ደረሰ። ስፓይደርማን ጠላቱን በኃይል ገፍትሮ ከጣለው በኋላ ሰዎችን ማዳን ቀጠለ። በአንድ ፍርስራሽ ውስጥ ተቀብሮ የነበረን ትንሽ ልጅም አወጣ። ነገር ግን ወደ ሳይንቲስቱ ሲቃረብ ጠላቱ በከፍተኛ ጉልበት ስፓይደርማንን አሽቀንጥሮ ወረወረው። በሁለቱ መካከል እጅግ አስፈሪ ፍልሚያ ተጀመረ። ሳይንቲስቱ ስፓይደርማንን ሙሉ በሙሉ ለማጥፋት ደጋግሞ ያጠቃው ነበር። ነገር ግን ስፓይደርማን ወደ ላይ ዘሎ በአየር ላይ ተወረወረ። የሚበረው ማሽንም ስፓይደርማንን እያሳደደ ሰማዩን አናወጠው። በዚህ ትርምስ ውስጥ ስፓይደርማን ሜሪ ጄንን ለማዳን ሲጠጋ ማሽኑ ከበስተጀርባው በከፍተኛ ፍጥነት ይመጣ ነበር። ስፓይደርማን ግን ብልሃት ተጠቅሞ የሸረሪት ድሩን በሳይንቲስቱ አይንና ፊት ላይ በመለጠፍ ለጥቂት ሰከንዶች እይታውን አጨለመበት። በዛች ቅጽበት ማሽኑን አበላሽቶ ሜሪ ጄንን በሰላም አዳናት። ጠላቱ ከመሄዱ በፊት እንደገና እንገናኛለን የሚል ከባድ ማስፈራሪያ ሰጥቶት በአየር ላይ ተሰወረ። ሜሪ ጄን ስፓይደርማንን ማነህ ስትለው እሱም ፈገግ ብሎ እኔ የሰፈራችሁ ታማኝ ስፓይደርማን ነኝ አላት። ከዚህ አስፈሪ ግጭት በኋላ ጨካኙ ሳይንቲስት ለስፓይደርማን አንድ እንግዳ ጥያቄ ያቀረበለት። ሁለታችን በአንድ ላይ ከተባበረን መላውን ዓለም መግዛት እንችላለን አለው። ነገር ግን ስፓይደርማን ኃይሉን ለክፉ ነገር የሚጠቀም ሰው አልነበረም። የእሱ ዓላማ ሰዎችን መታደግ እንጂ በሰዎች ላይ መነሳት አልነበረም። ለዚህም ነው የሳይንቲስቱን ጥያቄ ያለምንም ማመንታት ውድቅ ያደረገው። ንዴቱ የገነፈለው ጠላት በከተማዋ ላይ ይበልጥ ጥፋት ማድረስ ጀመረ። አንድን ትልቅ ህንጻ በእሳት አጋየው። ሰዎች በፍርሃትና በጭንቅ ሲጮሁ ስፓይደርማን ህይወቱን አደጋ ላይ ጥሎ ወደ ውስጥ በመግባት ሰዎችን በሙሉ አወጣ። ነገር ግን በዚያ ግርግር መሃል ጠላቱ ሌላ ቦምብ ሲወረወርበት ለመከላከል ሲሞክር የፒተር እጅ ላይ ከባድ ቁስል ደረሰ። ከተወሰነ ጊዜ በኋላ ፒተር ጓደኞቹና ያው ሳይንቲስት ኖርማን በአንድ ላይ በፒተር ቤት እራት ለመብላት ተሰበሰቡ። በጠረጴዛው ዙሪያ ከተቀመጡት ሰዎች መካከል ይህ የተከበረ ሳይንቲስት መላ ከተማውን እያወደመ ያለው ጨካኝ ፍጡር መሆኑን የሚያውቅ አንድም ሰው አልነበረም። ሁሉም እንደ ታላቅ ሰው እያዩት እያለ ሳይንቲስቱ በድንገት በፒተር እጅ ላይ ያለውን ከባድ ቁስል አስተዋለ። ይህ ቁስል ስፓይደርማን በፍልሚያ ወቅት ከደረሰበት ጉዳት ጋር አንድ አይነት መሆኑን ወዲያውኑ አረጋገጠ። በዚያች ቅጽበት ፒተር እውነተኛው ስፓይደርማን መሆኑን ደረሰበት። እውነቱን ካወቀ በኋላ በውስጡ ከፍተኛ ንዴት ተሞልቶ ምግቡን አቋርጦ ወዲያውኑ ቦታውን ጥሎ ወጣ። አሁን ጠላቱ የስፓይደርማንን እውነተኛ ማንነት ስላወቀ ፒተርን በሚወዳቸው ላይ ለመምጣት አቀደ። በከፍተኛ ንዴት ተሞልቶ የፒተርን ብቸኛ ልኝታ አክስት ሜይን በቤቷ ውስጥ ጥቃት ሰነዘረባት። በዚህ አረመናያዊ ጥቃት ምክንያት አክስት ሜይ ከፍተኛ ጉዳት ደርሶባት በአስቸኳይ ሆስፒታል ገባች። ከጥቂት ሰዓታት በኋላ የፒተር ጓደኞች ሃሪና ሜሪ ጄን እሷን ለመጠየቅ ሆስፒታል መጡ። ፒተርና ሜሪ ጄን ለብቻቸው ሆነው እርስ በርሳቸው በፍቅር አይን ሲያወሩ ሃሪ በሩ ላይ ቆሞ አያቸው። በመካከላቸው ጥልቅ የሆነ የፍቅር ስሜት እንዳለ ተረዳ። ይህንን ያየው ሃሪ እሱ ራሱ ሜሪ ጄንን ይወዳት ስለነበር ልቡ ተሰበረ። በሐዘን ተሞልቶ ቦታውን ጥሎ በመሄድ ያየውን ሁሉ ለአባቱ ነገረው። አሁን ያ ጨካኝ ሳይንቲስት የስፓይደርማንን ሌላኛውን ትልቁን ደካማ ጎን አገኘ። እሱም ሜሪ ጄን ነበረች። ወዲያውኑ በሚበረው ማሽኑ ተነስቶ ሜሪ ጄንን በሚስጥር አገታት። አሁን ለስፓይደርማን እጅግ አስፈሪና ገዳይ የሆነ ወጥመድ አዘጋጀለት። በአንድ በኩል ሜሪ ጄንን በሰንሰለት አስሮ ከፍ ባለ ድልድይ ላይ ያዛት። በሌላ በኩል ደግሞ በህፃናት የተሞላን አንድ ትልቅ የኬብል መኪና አንጠልጥሎ ያዘ። ስፓይደርማን ቦታው ላይ ሲደርስ ጠላቱ ማንም ሊያልፈው የማይችለውን ከባድ ምርጫ ቀረበለት። ህፃናቱን ካዳንክ ሜሪ ጄን ትሞታለች፣ ሜሪ ጄንን ካዳንክ ደግሞ ህፃናቱ በሙሉ ህይወታቸው ያልፋል አለው። ይህንን ተናግሮ ሁለቱንም በአንድ ጊዜ ቁልቁል ወደ ባህሩ ለቀቃቸው። ስፓይደርማን አንዲትም ሰከንድ ሳያባክን በከፍተኛ ፍጥነት ወደ ታች ተወረወረ። መጀመሪያ በአየር ላይ ሜሪ ጄንን አቅፎ ያዛት። ከዚያም በሌላኛው እጁ የሸረሪት ድሩን በመተኮስ የህፃናቱን መኪና ገመድ ጠልፎ ለመያዝ ሞከረ። ነገር ግን ክብደቱ ከፍተኛ ስለነበር የሸረሪት ድሩ ቀስ በቀስ መበጠስ ጀመረ። ሁለቱም ከእጁ እያመለጡ ወደ ታች ይንሸራተቱ ጀመር። ስፓይደርማን ግን ተስፋ አልቆረጠም። መላ ጉልበቱን አስተባብሮ በድጋሚ በመወርወር የህፃናቱን መኪና ገመድ
በጭንቅ ያዘው። አሁን ሜሪ ጄንም በዚያው መኪና ላይ ተንጠልጥላ ትገኛለች። በከፍተኛ ተጋድሎና ስቃይ ስፓይደርማን መኪናውን አቅራቢያ ላይ ወደ ነበረች አንድ መርከብ በማስጠጋት ህፃናቱንና ሜሪ ጄንን ሙሉ በሙሉ በሰላም አተረፋቸው። ነገር ግን ልክ ሰዎቹን እንዳዳነ ያ ጨካኝ ሳይንቲስት ከበስተጀርባው በሙሉ ኃይሉ መታው። በጥቃቱ ብዛት ስፓይደርማን ተወርውሮ በአቅራቢያው ባለ አንድ ባዶ ህንፃ ውስጥ ወደቀ። ሳይንቲስቱ ስፓይደርማን ወደ ወደቀበት ህንፃ በመምጣት ሌላ አደገኛ ቦምብ በላዩ ላይ ያፈነዳበት። የፍንዳታ ስፓይደርማንን ክፉኛ ስላደከመው ለመነሳት እንኳን እየተቸገረ ነበር። በዚህ ላይ የሚበረው ማሽኑ እያሳደደ ደጋግሞ ይመታው ጀመር። በሁለቱ መካከል እጅግ ጨካኝና የመጨረሻ ፍልሚያ ተካሄደ። ስፓይደርማን ድሩን ተጠቅሞ ለመከላከል ቢሞክርም ኃይሉ ሙሉ በሙሉ እየደከመ በመምጣቱ መሬት ላይ ወድቆ በጠላቱ እጅ ሊገደል ጥቂት ሰከንዶች ብቻ ቀሩት። ነገር ግን በዚህ አስጨናቂ ቅጽበት ስፓይደርማን ያጎቱን የቤንን ከታላቅ ኃይል ጋር ታላቅ ኃላፊነት ይመጣል የሚለውን ወርቃማ ምክር በድጋሚ ያስታወሰው። ይህ ትዝታ በውስጡ አዲስ ብርታት ፈጠረበት። ያለውን የመጨረሻ ጉልበት አስተባብሮ ጠላቱን በኃይል ወረወረው። ከዚያም የሸሪት ድሩን ተኩሶ አንድን ግዙፍ ግንብ በሳይንቲስቱ ላይ ናደበት። ይህ ሁሉ ሆኖ ግን ጠላቱ አሁንም በሕይወት ተረፈ። አሁን ተራው የስፓይደርማን ነበር። ያን ያህል ሲደበድበው የነበረውን ጨካኝ ፍጡር በተራው መደብደብ ጀመረ። ስፓይደርማን በጥቃቱ ሙሉ በሙሉ የበላይነቱን እየያዘ መጣና ጠላቱን ጨርሶ ሊያጠፋው ሲል ሳይንቲስቱ የራሱን የብረት ጭንብል አውለቀው። ኖርማን ኦስቦርን መሆኑ ተገለጠ። ፊቱ ላይ የፍርሃት ስሜት እያሳየ ትክክለኛው ክፉ እኔ ሳልሆን በውስጤ ያለው መድኃኒት ነው በማለት ማልቀስና ምህረት መለመን ጀመረ። ነገር ግን ይህ ሁሉ ፒተርን ለማታለል የተጠቀመበት ተንኮል ብቻ ነበር። ኖርማን ፒተርን በወሬ እያደናገረ ከበስተጀርባው ያንን የሚበረውን የብረት ማሽን በምስጢር አስነስቶ ስፓይደርማንን ከጀርባው ወቅቶ እንዲገለው አዞት ነበር። ማሽኑ በከፍተኛ ፍጥነት ወደ ፒተር ጀርባ እየተምዘገዘገ መጣ። ነገር ግን በዚያው ቅጽበት የፒተር ልዩ ስሜት ሕዋስ አደጋውን በድጋሚ ጠቆመው። ፒተር ማሽኑ ሊነካው ጥቂት ሲቀረው ወደ ላይ ፊው ብሎ ተከረበተ። በዚያው ቅጽበት ያ በከፍተኛ ፍጥነት የመጣው ማሽን ፒተርን ስቶ በቀጥታ የገዛ ጌታውን የኖርማንን የብረት ልብስ ሰብሮት ገባ። ጨካኙ ጠላት በራሱ መሳሪያ ሕይወቱ አለፈች። ፍልሚያው ካበቃ በኋላ ስፓይደርማን የኖርማንን አስክሬን ተሸክሞ በምስጢር ወደ ልጁ ወደ ሃሪ ቤት አደረሰው። ሃሪ የአባቱን አስክሬን ሲያይ ስፓይደርማን አባቱን የገደለበት መስሎት ከፍተኛ በቀል በውስጡ አደረ። በፊልሙ ማጠቃለያ ላይ ፒተር በአጎቱ በቤን መቃብር አጠገብ ቆሞ በከፍተኛ የሐዘን ስሜት ውስጥ ሆኖ እናገኘዋለን። ልክ በዚህ ሰዓት ሜሪ ጄን ወደሱ መጣ ከልቧ እንደምትወደውና ፍቅረኛው መሆን እንደምትፈልግ ነገረችው። ፒተር ግን የሱ ሱፐር ሂሮ መሆን በሷ ላይ ሌላ አደጋ ሊያመጣ እንደሚችል አውቆ ፍቅሯን በውስጡ እየፈለገው እኛ ጓደኛሞች ብቻ ነን ብሎ በቅሬታ ሸኛት። የስፓይደርማን የመጀመሪያው ክፍል በዚህ መልኩ ተጠናቀቀ። የዛሬው ታሪካችን ይህንን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም በሱፐር ፓወር አማካኝነት ከድህነት ወደ ሚሊዮነርነት የተቀየሩትን አስገራሚ ቤተሰቦች ታሪክ የሚያሳየውን የሱፐር ፋሚሊ ቪዲዮ እዚህ ጋር ገብታችሁ እዩት። እርግጠኛ ነኝ ትወዱታላችሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ።